አማራ ክልል ሰፊ ጸጋ ነው ያለው በውሃም በመሬትም እና የአንድ መስኖ ለመስኖ ጸጋ ነው የምንለው አንዱ ውሃ፣ ሁለተኛው ምቹ የሆነ መሬት አፈር ተዳፋትነቱ ለመስኖ ምቹ የሆነ ነው። በዚህ እነዚህን ሶስቱን አራቱን እንትኖች አያይዘን በልህቀት ዲዛይንና ቁጥር ስራዎች የተሰራ የአማራ ክልል 2.2 ሚሊዮን ሄክታር ሊለማ የሚችል በቀላሉ ማለት ነው ያለ ምንም የኃይል አቅርቦት በመሬት ስበት ብቻ በምቹ ሁኔታ የሚለማ 2.2 ሚሊዮን ሄክታር አለ። ከሱ ውስጥ እንግዲህ አሁን እስካለንበት ድረስ ባህላዊም ዘመናዊም ተደምሮ 481 ሺህ ነው እየለማ ያለው። ያ ማለት ምን ማለት ነው? 22% ማለት ነው እንግዲህ ከመልማት ካለበት። ስለዚህ ሰፊ ስራ ይቀራል እና ጥናትና ዲዛይኖች ለዚህ ወሳኝ ናቸው። ምክንያቱም ጥናትና ዲዛይን ከሌለ ወደ ግንባታ ቀጥታ መግባት አይቻልም። የጥናትና ዲዛይን ዶክመንቶች ለመንግስት በጀት ብቻ ሳይሆን ለፕሮግራሞችና ፕሮጀክቶች ወደ መስኖ ሲገቡ ቀጥታ ጥናትና ዲዛይን ከቢሮ ነው የሚፈልጉ እንጂ እነሱ አጥንተው አይገቡ። ስለዚህ ጥናትና ዲዛይን ወሳኝ ነው። የመስኖና ቆላማ አካባቢ ልማት ቢሮ ከመቋቋሙ በፊት 427 ጥናትና ዲዛይን ዶክመንቶች ያገኘነው። ከዛ ተነስተን እኛ ከ2014 አሁን እስከ 2017 መጨረሻ ድረስ ከ162 ሺህ ሄክታር በላይ ሊያለማ የሚችል ከ1000 በላይ ጥናትና ዲዛይን ዶክመንቶች አሉ። እነዚህ ውስጥ እንግዲህ ወደ ግንባታ ይገቡ አሉ፣ በጀት የሚጠብቁ አሉ፣ ሸልፍ ላይ የተቀመጡ። ስለዚህ የጥናትና ዲዛይን እስካሁን የደረስንበት ይሄ ነው ቁጥር ነው የሚያሳየው። ወደ 1000 አጥንተናል። አሁን ደግሞ የዚህን ዓመት ሳንጨምር ማለት ነው። የዚህ ዓመት እስካሁን እስከደረስንበት ደግሞ 40 ጥናትና ዲዛይኖች ተጠናቀዋል። በዚህ ዓመት ከ22000 ሄክታር በላይ ሊያለሙ የሚችሉ 135 ፕሮጀክቶች ናቸው የግንባታ ፕሮጀክቶች ያሉ። እንግዲህ 135 ፕሮጀክቶች በአንድ ዓመት አያልቁ። እንደየ ፕሮጀክቱ ስፋት በአንድ ዓመት የሚያልቁ አሉ፣ በሁለት ዓመት የሚያልቁ አሉ፣ በሶስት ዓመት የሚያልቁ አሉ። በዚህ ዓመት ይጠናቀቃሉ ብለን በበጀታችን ልክና በአቅማችን ልክ ቅድ ያዝነው 88 ፕሮጀክቶችን ነው ለማጠናቀቅ በዚህ ዓመት ያቀርነው ከ135ቱ ማለት ነው። እስካሁን ድረስ ያጠናቀቅናቸው ወደ 20 ፕሮጀክቶች ማጠናቀቅ ይችላል። እስካሁን ባለው 68 ፕሮጀክት ይቀራል ማለት ነው። ከዚህ በኋላ እንግዲህ አሁን አንዳንዶቹ ወደ 80% 90% የደረሱ ስላሉ እነሱ በቅርብ የሚጠናቀቁ ሆነው እስካሁን ግን ተጠናቀው 100% የተጠናቀቁ 20 ፕሮጀክቶች ናቸው። እንግዲህ እነዚህን ለማጠናቀቅ የተሰሩ ስራዎች ምንድነው? መጀመሪያ የግንባታ ክትትል መሐንዲሶች በየፕሮጀክቱ ተመድበዋል። የትኛው ፕሮጀክት የትኛው መሐንዲስ ነው የሚከታተለው የሚለውን በአመቱ መጀመሪያ ክፍፍል ይደረጋል። ይሄን የሚከታተል መሐንዲስ ቴክኒካሊ ብቻ ሳይሆን የሶሻል ችግርም ሲኖር የተቋራጩም ችግር ሲኖርበት ወይም ደግሞ በእኛ በኩል ማሟላት ያለበት ነገር ካለ ወይም ደግሞ በአማካሪ የሚደገፉም ካሉ ወረዳም መደገፍ ያለበት ካለ ዞንም መደገፍ ያለበት ካለ ይሄን በሙሉ ክፍተቱን ተከታትሎ ይሞላል ማለት ነው። ክፍያዎች ሲመጡ ደግሞ ይሄ ነው የክፍያውን አጽድቆ ክፍያውን አረጋግጦ ለኃላፊው የሚያመጣለት ማለት ነው። ለቅርብ ዳይሬክተሩ የሚያቀርብለት እነዚህን የፕሮጀክቶቹን እያንዳንዱ ማንኛውም ችግሮች ሆነ የሚያጋጥሙ ችግሮችን እየተከታተለ የሚፈታ የተመደበ መሐንዲስ አለ። አንድ እሱን ነው የምናደርገው። ሁለተኛው በየ15 ቀኑ ይገመገማሉ የተመደቡ መሐንዲሶች ፕሮጀክቶች ወደ ግንባታ ገብተዋል አልገቡም፣ ከገቡ ምን ያህል አፈጻጸማቸው ምን ያህል ተሻሽሏል፣ ምን ችግር አጋጥሟቸዋል፣ ምን መፍትሄ ተሰጠ፣ ከሱ አቅም በላይ የሆኑ ችግሮችን ለማን ምን መረጃ ሰጠ የሚለውን እሱ ይገመገማል። ክፍተት ካለ ይታረማል። የሚማርበት ካለ ሌላው ግሩፕ በዛ ላይ ይማራል ማለት ነው።
ይሄ በየ15 ቀኑ የሚደረግ ነው። ሌላው ፕሮግራም እየተያዘ ሳይት ላይ እየሄዱ እንዲያዩ ይደረጋል። በአካል ደግሞ በተለይ የጸጥታ ችግራቸው ብዙ ያልሆነና የመግባት እድሉ ካለ ከዞኑ ከወረዳው ጋር እየተነጋገርን የኛ መሐንዲሶች እዛው ሳይት ይገባሉ። እዛው ገብተው ችግሮች ካሉ እዛው በአካል መፍትሄ ይሰጣሉ። ሌላው የግል ኮንትራክቶችና የመንግስት የልማት ድርጅቶችን ቀረብ ብለን እናግዛለን። ለምሳሌ የሶሻል ችግር ሲገጥም፣ ነዳጅ ሲቸገሩ ደብዳቤ ተከታትለን እንጽፋለን። ሌላው ከዞንና ከወረዳ አስተዳዳሪዎች ጋር በስልክም በዙም ሚቲንግም እየተገናኘን ችግሮችን እንጠቁማለን። እነሱም ችግር ሲኖር ወደኛ እኛ ጋር ማስተካከል ያለብን ነገር ካለ እንድናስተካክል እያደረጉ አፈጻጸማቸው ከፍ እንዲል ለማድረግ እየሞከርን ነው። የሶስትዮሽ ውይይት እንደምታውቀው በየወሩ ነው እያደረግን ያለን። ያው የተለየ ነገር ካልተከሰተ በስተቀር በየወሩ አለዛም ደግሞ ቀደም ብለንም እናረጋቸው አሉ። አሁን እዚህ ሰፋ ያለ መድረክ አድርገን ከምናረጋቸው ውይይቶች ውጭ ችግር ሲኖርም ሶስትዮሽ ውይይቱን ሳንጠብቅ ችግሩ የተከሰተበትን ተቋራጭና አማካሪ ጠርተንም እናናግራለን። እና የሶስትዮሽ ውይይት ዋና የሚጠቅመው ምንድነው? አንደኛ አመታዊ እቅዳችን የኛ የቢሮው ምንድነው? የኛን አመታዊ እቅድ መሰረት አድርገው ራሳቸውን እንዲያዘጋጁ የእቅድ ትውውቅ እናደርጋለን። የጋራ እናደርገዋለን እቅዳችን ማለት። ስለዚህ እቅድ የሚታቀደው በየፕሮጀክቶቹ ስለሆነ የአንድ ፕሮጀክት ለምሳሌ በዚህ አመት የሚጠናቀቅ ከሆነ በየሩብ አመቱ ስንት መድረስ እንዳለበት እቅድ አለ። ወይም አይጠናቀቅና በሚቀጥለው አመት የሚሻገርም ሊሆን ይችላል። ግን በየሩብ አመቱ አፈጻጸሙ መድረስ ያለበትን እናስቀምጣለን። እሱን እናስቀምጥና ተቋራጮች የልማት ድርጅቶች ከሆኑ የልማት ድርጅቶች ይመጡና የራሳቸውንም እቅድ አቅደው ስለሚመጡ ከነሱ እቅድ ጋር እናስተያየዋለን። ስለዚህ በእነሱ እና በእኛ መካከል ልዩነት ካለ አስተካክለን እቅዱ የጋራ ይሆናል ማለት ነው። ያኔ አሁን አፈጻጸሙ እዚህ መድረስ አለበት የሚለው የሁለታችንም ተናባቢ ይሆናል ማለት ነው። አንድ እሱ ነው ለእቅዳችን የጋራ ለማድረግ ይጠቅመናል ሶስትዮሹ። ሁለተኛው ባቀርነው መሰረት እየፈጸምን ነው የሚለውን ደግሞ ለመገምገም ነው ሶስትዮሽ ውይይት የምንወያየው። ስለዚህ በምንገመግምበት ጊዜ ችግሮች ካሉ እንግዲህ ከሶስት ወገን ነው ሊሆን የሚችለው ችግሩ፣ ወይ ተቋራጩ ነው፣ ወይ አማካሪው ነው፣ ወይ ደግሞ ባለቤቱ ነው የሚሆነው። ይሄን በግልጽ ተነጋግሮ ለማረም ነው። ያመጣው ለውጥ ምንድነው? አንዳንዶቹ እንግዲህ ወደ ግንባታ የማይገቡ በማይረባ ምክንያት የማይገቡ የልማት ድርጅቶችን እንዲገቡ አድርገናል። አፈጻጸማቸው እንዲሻሻል አስተዋጽኦ አድርገናል። በተቻለ መጠን በሚያስገባ ፕሮጀክቶቹ የሰላምና የጸጥታ ችግር የሌለባቸው አካባቢዎች ከሆኑ ምንም አይነት ምክንያት ስለማያስፈልግ በእንደዚህ አይነት ምክንያት የጸጥታ ችግር በሌለባቸው ያልገቡ ፕሮጀክቶች ካሉ እንዲገቡ ጫና አድርገናል። ወደዛም እንዲገቡ ተደርጓል። አሁን አንዳንዱ ጭራሽ የሰላም የጸጥታ ችግር ባለበትና የሚያሰራ ኮንዲሽን ከሌለው ግን ያው ያን ከማድረግ ይልቅ የሚያሰራ ባለበት ከእቅድ በላይ እንዲሰራ ማለት ነው። ምቹ ሁኔታ ባለበት ማያሰራ ሁኔታ ካለ ያን ትቶ የሚያሰራ ሁኔታው ላይ ሄዶ ገብቶ የዛን አፈጻጸም ግን ዳብል ማድረግ አለ ወይም ደግሞ ትሪፕል ማድረግ አለበት። እሱን ነው እያደረግን ያለ ነው። በዚህ የተወሰኑ ለውጦች መጥተዋል ብለን እናስባለን። ያጋጠሙ ችግሮች ምንድነው? ያው ተቋራጮች በገቡት ውል መሰረት አለመፈጸም ነው ችግሩ። በቃ ጸጥታን ምክንያት የማድረግ አይነት ነገር አለ። አሁን ሁሉም ጸጥታ እንዳልኩ ጸጥታ ችግር ባለበት አካባቢ ገብቶ የሚሰራበት አካባቢ አለ። አሁን ሰሜን ሸዋ አካባቢ በብዛት ብዙ ስራ ይሰራል። ወደ ወሎም ይሰራል። እዚህም ወደ ምዕራብ አማራውም እንደየቦታው ይለያያል እንጂ ጸጥታ ችግር አለ በሚባልበት ስራዎች ይሰራሉ። ግን ይህን ምክንያት አድርጎ ደግሞ ያለ መግባት ችግር አለ። ተቋራጮች
ሌላው የዲዛይን ችግሮችም ያጋጥማሉ በእኛ በኩል ማለት ነው። ምክንያቱም ጥናቱ ተጠንቶ የሚቆየው ለምሳሌ አሁን ዘንድሮ የተጠናው ጥናት በሚቀጥለው ዓመት ወደ ግንባታ አይገባም። ምክንያቱም በጀት ጠብቆ ወረፋውን ጠብቆ ነው የሚገባውና 5 ዓመት 6 ዓመት ከሆነው በኋላ ወደ ግንባታ ስትገባ የአካባቢው ተፈጥሮ ተቀይሮ ይሆናል። ያኔ ሲጠና የነበረው ነገርና አሁን ያለው ይለያያል። በዚህ ምክንያት የዲዛይን ማሻሻያ ለውጥ ያስፈልገዋል። ያኔ የዋጋ ለውጥም ያመጣብናል፣ የስራ ለውጥም ያመጣብናል። ይሄ አሁን በቅርብ ጊዜ በጣም እያስቸገረን የመጣ እንትን አለ። ግን መፍትሄ ደግሞ አለው። አሁን ያው በጀት እየመደብንም ቢሆን እንደገና መከለስ አይነት ከልሰን እንደገና ማየት። አንዳንድ ዞንና ወረዳ ደግሞ ጠጋ ብሎ አለማገዝ። አሁን ለምሳሌ ኮንትራክተሩ ውል ከወሰደ ሁሉ ነገር ኃላፊነት የሱ ይመስለዋል። መታገዝ አለበት። ብዙ ችግር አልፈው ነው ስራም እየሰሩ ያሉና አንዳንድ አርሶ አደር በግለሰብ ደረጃ ስራ ያስቆማቸዋል። ይህን ጠጋ ብሎ አግዞ ችግር ካለ እዛው ፈቶ ማሰራት ይገባል እንጂ ብዙ ያለማገዝ አለ። አብዛኞቹ ያግዛሉ፣ ግን አንዳንድ እንትን አካባቢ ብዙ ገዛ አይታይም። ምን መፍትሄ የተወሰዱ ለሚለው የጸጥታ ችግር ባለባቸው አካባቢ ራሱ ማህበረሰቡ ኃላፊነት እንዲወስድ ለማድረግ ነው እየሞከርን ያለ። እናወያያለን። ቢቻ ለዛው ገብተን የኛ ባለሙያዎችም የዞን የወረዳ ባለሙያዎች እዛው ገብተው ህብረተሰቡን ያወያያሉ። ይሄ ልማት ነው፣ ይሄን ልማት የምትፈልጉት ከሆነ እናንተ ኃላፊነት ወስዳችሁ ስሩ፣ ካልሆነ ይሄን ልማት እኛ ወደ ሌላ ልማት ወደሚፈልግ አካባቢ እንወስደዋለን ይባላል። እዛ የሀገር ሽማግሌዎች ያወያያሉ። ምንም አይነት ችግር እንዳይኖር ኃላፊነት ይወስዱና ያሰራሉ። የዲዛይን ችግሮች ያልኩን የዲዛይን ችግር ደግሞ ሪቪው ማድረግ ማለት አሁን ያለው ነባራዊ ሁኔታ ምን ይመስላል የሚለውን ያው ገንዘብ ይጠይቃል። ለማጥናት ገንዘብ ይጠይቃል። ሰው ትልካለህ። የአካባቢው አቀማመጥ አሁን በነበረው ነው ጥናቱ በተጠናበት ወቅት እንደነበረ ነው ወይስ የተቀየረ ነገር አለ ብለው ያዩና ያንን ይቀይሩታል ማለት ነው። ዲዛይን ያሻሽሉታል። እሱን እናደርጋለን ማለት ነው። አጠቃላይ መልእክት ለማስተላለፍ ማስበው አንደኛው ፕሮጀክቶች በዘገዩ ቁጥር ዋጋ እየጨመሩ ነው የሚሄዱ። ፕሮጀክቶች በተቋረጡ ቁጥር ከፍተኛ የመንግስትን ገንዘብ ይፈልጋል። ስለዚህ ሁሉም ዞን፣ ሁሉም ወረዳ የራሱን ፕሮጀክት ምን ያህል ናቸው፣ መቼ ተጀመሩ፣ መቼ መጠናቀቅ ነበረባቸው፣ ዘንድሮስ በዚህ ዓመት ማጠናቀቅ ያለብን ስንቶቹን ነው የሚለውን ቆጥሮ ይዞ ፕሮጀክቶች እንዲጠናቀቁ ድጋፍ ማድረግ ነው ያለበት። አሁን እኛ ምን አድርገናል? ለሁሉም ዞን በዚህ ዓመት የሚጠናቀቁ ፕሮጀክቶች ቁጥር አድርገን ነው የቅርቱ ውቅ ላይ የሰጠናቸው። የት ዞን የት ወረዳ ማን ፕሮጀክት በስም ዘንድሮ መጠናቀቅ አለበት ይላል። ምክንያቱም ከቆየ አንደኛ ማህበረሰቡ መልማት የሚገባው ማህበረሰብ ጥቅም ማግኘት የሚገባው ማህበረሰብ ሳያገኝ ነው የሚቆየው። ሁለተኛ የመልካም አስተዳደር ችግር ሆኖ ይመጣል። ሶስተኛ የዋጋ ንረት ያስከትላል። ተቋራጩም ይከስራል። ምንም ጥያቄ የለውም። የተቋራጮች ሙሉ ኃላፊነት መስጠት ተገቢ አይደለም። ማገዝ ያስፈልጋል በተቻለ መጠን። ሁለተኛው የተቋረጡ ፕሮጀክቶች ተቋርጠው መኖር የለባቸውም እድሜ ልካቸው። እንደውም በቆዩ ቁጥር ዋጋቸው ደግሞ እየጨመረ ነው የሚሄድ። ስለዚህ ቶሎ ወደ ግንባታ መልሶ ማስገባት አለበት።